ከባድ ጥያቄ ነው። ልክ ነሽ። በእርግጥ ሰዎች ጥሩ ሰው ለመሆን ሃይማኖተኛ መሆን የለባቸውም ብዬ ነው ማምነው። እውነታውም እሱ ነው የሚመስለኝ እኔና እንደ ሰው ጥሩ ሰው መሆን ይቻላል። እንደ ሰው ምልሽ ለምሳሌ ድሮ በእኛ ሀገር ባህል ወደ ገጠሩ ምናምን ሄድሽ ታውቂያለሽ? እንግዳ ተቀባይነታቸውን ስታይ ምናምን ምናልባት ሃይማኖተኛም ሆኖ ላይሆን ይችላል። ኢትዮጵያዊነት በራሱ የራሱ የሆነ መልካምነት የራሱ የሆነ በባህላችን ያገኘነው ካስተዳደግ ከቤተሰብ የወረስነው በጎነት፣ ቅንነት የተነገሩን ነገሮች አሉና እነሱን ነገሮች የግድ ለማግኘት ሃይማኖተኛ መሆን የለበትም ሰው። የእግዚአብሔር ቃል በእርግጥ ይለውጣል። የእግዚአብሔር ቃል ሼፕ ያደርጋል። ሰዎችን ቅን፣ በጎ፣ ደግ፣ ሩህሩህ፣ ገር እንዲሆኑ ያደርጋል። ከዛ በዘለለ ግን አስተዳደግ ቤተሰብ ማተር ያደርጋልና ይጨምርልናል እንጂ ወይም ደግሞ ያለንን ዕውቀት ሼፕ ያደርግልናል እንጂ መንፈሳዊነት ይሄ እንደ ሰው ጥሩ ሰው ለመሆን ተፈጥሮም የተፈጠረንበት ማንነት በራሱ በቂ ነው ብዬ ነው